ከዛሬ ድረስ ይኸውልህ ዴቪ ያልገባህ ነገር እስከ ዛሬ ስለምናት እሱ ሳወራው ይገባቸውና ይረዱኝ ነበር አልተረዱንም ነው ማለት እስኪ አሁን ቀዝቀዝ እናርገው ገብቷል አይደለም አሁን ቀዝቀዝ እናርገው እኮ ቡዜ አሁን በቃ እዚህ ጋር ደርሰን ደግሞ ሲጀምራ ተጨቃጨቅ የማይሆን ቦታ ላይ ነው የቆመው ልክ አይደለም እዚህ ጋር ገባ ይሄ እድል እንዲያመልጠኝ አልፈልግም ሲጀምራ ባለፈው አሁን ደግሞ ይሄን ነገር አብርሃም ይዘውት ሄዱ ማለት ጭራሽ ላናገኘው እንችላለን ያ ሁሉ ሻንጣ ያዙ ያለ ምክንያት አይደለም እንዴ ይሄን ነገር ለምታስተውል አልቀደም ሆናችኋል ልክ ናችሁ እኮ ስለ ወንድሜ እኮ ነው የምታወሩት ልክ ናችሁ ሄርሜላ ስሜትሽን ሳልረዳ ቀርቼ አይደለም በደንብ ነው የምረዳሽ ግን እኔ ፖሊስ ጣቢያ ገብቼ ከነሱ ጋር የሆነ ነገር ውስጥ መባ ሲጀመር ደግሞ በቃ እየመጣው ነው ያሰብኩት ፖሊስ ጣቢያ ነው ገብቼ ምንድነው ምለው ነገር ሳልም እኮ መብትሄው አሁንም ድረስ ከሩታ ጋር ከኤፍሬም ጋር በጣም እየተጨቃጨቅን ያለ ነው አይደለም ሁለቱንም ተረጋግተን እናውራ አብርሃም ብናውራው መልስ እየሰጠን አይደለም አይደል ስለዛ ተረጋግተን ማስረዳት በቻልንበት መንገድ እናስረዳቸውና ዛሬ ከኛ ጋር ይዋል በሉ እናንተ በጸባይ ነው ምላችሁ እኔ እንጂ አሁን መካሰስ ወይ ደግሞ ፖሊስ ጣቢያ ምናምን መግባትን እኔ ጠልቼው አይደለም ፖሊስ ጣቢያ ብንገባ ደስ ይለኛል ግን የምንለው ነገር ግን ለኛ አሳማኝ አይደለም ነው ምላችሁ መስሏል እኔ እስከ ዛሬ ድረስ ያለ ነበር ስለነበረው እሺ እኛ በቃ አምነናል ችግር የለም እነሱን አግባባችሁ ችግር የለም በንግግር እንዲያውቁ አሁን እንግዲህ አብርሽ ባወራውም የሆነ በቂ መልስ ወይ ደግሞ አስረሳች መልስ እየመለሰልኝ አይደለም ሩታ ኤፍሬምን ብትሆኑ ሩታም ኤፍሬምን ባልሽን እኔ ላንቺ ምንም እምልሽ ነገር የለም ባልሽን በደንብ ታውቂዋለሽ ትላንትናም ታውቂዋለሽ ዛሬም ታውቂዋለሽ ትላንትና ምን አይነት ሰው ነበረ ዛሬ ምን አይነት ሰው ነው ታውቂያለሽ ከጮኝነት ጀምሮ በደንብ ነው የምታውቂው ኤፍሬምን ታዩ ገብቶሻል አይደለም ይህ ባልሽ ግን ላንቺ እንግዲህ አልተቀየረም እያልሽን ነው በደንብ ተረጅኝ ሩታ ላንቺ በቃ ባሌ ልክ ነው ጤነኛ ነው እኔ ትላንትና ማውቅ አብራሽም ይሄ ነው እያልሽን ነው ለኛ ደግሞ እንደ ቤተሰብ እንደ ወንድም እንደ እህት እኛ ደግሞ ልክ አይደለም እያልን ነው ገብቶሻል አይደለም ሩታ ብትረጅንና በጣም ደስ የሚለኝ ነገር ብትረጅኝ ሐሳባችንን ብታገኝን በጣም ደስ ይለኛል ግን እኔ አሁን ካንቺ ጋር ወይ ለምን አልተረዳሽኝም ወይ ለምን ምናምን ብዬ መውቀስ አንቺን አልችልም ተረዳሽኝ አይደለም ግን እኔ ለዛሬ ኤፍሬምም ሆነ ሩታም ለዛሬ ምልሽ በቃ ከቡዜ ጋር ይዋል ነገ ከፈለጋችሁ መሄድ ትችላላችሁ መብታችሁ ነው የትም ይዘሽው መሄድ ትችያለሽ ባልሽ ነው ካንቺ መቼስ አብርሽን ጻልጅ አይደለም እኮ ወይ ልዑል አይደለም አንጠልጥዬ ይዤው የሚሄደው አብርሃም ትልቅ ሰው ነው በራሱ ማሰብ ማመዛዘን የሚችል ነው አሁን ደግሞ አንድ ነገር Only Tampax is a lead guard break. ማለት አቋርጥኩ ይቅርታ ደግሞ አንድ ነገር ልንገር በመጀመሪያ ደረጃ ዛሬ እንሄዳለን መሄድ ስላለብን እንሄዳለን በሁለተኛ ደረጃ ደግሞ ማለት ብዙ ነገር እያላችሁ ነው አብርሃም ይሁን ነገር ሆነ አብርሃም ይሁን ነገር ምናምን ነገር እያላችሁ ነው ይሄው አብርሃም ይሁንና መጠየቅ የፈለከው ነገር ጥያቄ ጠይቅ እኛ ምንም ነገር ሳንለው ተናገር ሳንለው መልስ ይመልስልሃል ዴቭ ከዛ አንተ እንደነሱ ሳንጫጫው መረዳት ያለብን ነገር ተረርታ በሰላም እንሂድ እኔ ኤፍሬም እኮ አሁን ካንተ ጋር ለማውራት ምን እንደከበደኝ ታውቃለህ ምን አይንህን እንደካረደው ወይ ደግሞ ምን አይንህን እንደዘጋ በፍጹም ላውቅ አልቻልኩም እኔ በመጀመሪያ ደረጃ ወንድሜ ትናንትና እንዴ እስኪ በእናትህ ቢያንስ እንኳን እንደኔ ሆነ ለምን አታየውም አብርሽ እንደዚህ ጸጥ ብሎ አንተን ይሰማሃል እንዴ እኮ እሺ ስለሰማይ ካመመነው ነው ኖ አይደለም ለምንድነው መረዳት ያቃታችሁ በእግዚአብሔር ጠይቀው ይመልስልህ ከዛ አንዴ እውነታውን ማወቅ ከፈለክ እውነታውን እዚሁ እንወቀውና እንሂድኛ ጊዜያችን እየተሻማችሁ እኔ ከሱ ጋር ምን ላውራ ምን ይፈልኩ ነገር አውራ ነው ማውራት ይችላል ዴቭ አንደኛ ነገር ሁለተኛ ነገር ደግሞ በሐሳባችን ተስማማላችሁ ይሄው እሺ ፖሊስ ጣቢያ በር ድረስ መጣን እንግባ እንሂድ እናውራ ማውራት ያለብን ነገር በሙሉ ህግ ፊት እናውራና ህግ ይዳኛል በቃ ችግር የለውም ምንድነው አሁን አንቺ ማለት እንደ ሚስት በራሱ አንቺ አሁንኛ ከምሳሌ አሁን እኔ ፖሊስ ጣቢያ ብገባ የእውነት ስነግርሽ ከኤፍሬም ጋር አጣላለሁ ምክንያቱም በእንደዚህ አይነት ጉዳይ ቤተሰቤን ማሰደብ ስለማልፈልግ ማለት ነው ተረዳሽኝ አይደል እኔ በዚህ በማይረባ ነገር ተነጋግረን ማመን በምንችልበት በዛ ላይ እኛ ወጣት ሆነን ተነጋግረን ማመን እየቻለን በትንሽዬ ነገር ፖሊስ ጣቢያ ገብቼ ሌላ ነገር ውስጥ የሆነ ማለት ቤተሰቤን ስም የሚያሰድብ ነገር ሳደር እኔ ከኤፍሬም ጋር ሌላ ውስጥ ያስገባኛል ማለት ነው ገባሽ ይሄንን ደግሞ አንቺም የምትፈልጊው አይመስለኝም አብርሽ እኔ በዚህ ሰዓት ምን ማለት ይችላል እኔ ደግሞ አሁን ሁሉንም ነገር ውሳኔው ለአብርሃም ትቻለው ጠይቁ አብርሃም አንሄድም ካለ አንሄድም ምንድነው ውሳኔ በቃ አብርሃም አንሄድም ካለ ምንድነው አንሄድም የሚለኝ እንሂድ አልከው ይገባል ይሄዳል ነው አሁን አንሄድም ካለ አንሄድም እንሄዳለን ካለ እንሄዳለን ነው ውሳኔውን ለሱ ትቻለው ነው ጠይቁ ለራሱ ውሳኔውን ለአብርሃም ትቻለው አንተ ከቡዜና ከዳኒ ጋር ቀጠሮ አልያዝክም ዘን ነበር እነሱ ግን ቀድሞ ፕሮግራም አስይዘዋል እዛ ከፍለዋል የሩም ከፍለዋል የመዝናኛ ከፍለዋል ብዙ ነገር ከፍለዋል እና ደግሞ ለአንድ ወር ነው ቆይተን የምንመጣው ለአንድ ወር ወይ ለ15 ቀን ነው ቆይተን
እሺ አንተ ቆይ እኛ የዚህን ያህል እህት ወንድሞች ስንጨነቅ ቤተሰብ የዚህን ያህል ሲጨነቅ ምንም ካልሆንክ ደና ከሆንክ ለምንድን ነው ስላንተ እንደዚህ የምንሟገተው እንዴ? ስላንተ ለምንድን ነው እንደዚህ የምንከራከረው? ለምንድን ነው ከሩታ ጋር ከኤፍሬም ጋር ለምን እንጣላለን እንዴ? እናንተ እኮ ናችሁ የምትጣሉት። እኮ ደናማ አይደለም አብርሃም። እኔ ደና ነኝ። በቃ ከዛ ስንመለስ ከ15 ቀን በኋላ ስንመለስ ስንት ቀን ነው የምንቆየው? 15 ቀን አንድ ወር ምንቆይ አሪፍ ነው። ግን እነሱ እንደዚህ የሚጨንቃቸው ከሆነ 15 ቀን ሲጀመር እኔ እንኳን 15 ቀን በዚህ ሰዓት አብርሃምን ለአንድ ቀን ለሁለት ቀን ራሱ ካይን ሲሸሽ ደስ አይለኝም። ሲጀመር አንተም ብዙ ከኛ ጋር ምን ትሰላችሁ ከፈለጋችሁ ይህን እንደማናደርግ ታውቃለህ። ገብቷል አይደለም? እኔ ኃላፊነት ያለብኝ ሰው ነኝ። ስንት ነገርን ትቼ ነው አይደለም እንዴ በእናንተ ምክንያት ይሄንን ሁሉ ጊዜ የምመላለሰው። ተረዳኛ? ስለተረዳው እኮ ነው። ይሄ ልጅ ትክክለኛ ጤነኛ ነው። ስለዚህ መዝናናት ፈለገ፣ ከሚስቱ ጋር ጊዜ ማሳለፍ ፈለገ። ለምንድን ነው እኔ በዚህ ልክ ነፃነቱን እነሱ የምን ነፃነት ነው? ኤፍሬም ኧረ በእግዚአብሔር አንተ ወግ ኧረ ንቃ አንተ ልጅ አብራም ከዚህ በላይ ማጋር ፈለገ ምን ገብተን እንዴ በቃ ጊዜያችን የት ነው የምትሄደው? ሩታ በቃ ነይ ግቢ አብራም ያገባ በቃ ወዴትም አትሄዱም። እኛ እዚህ ጋር ያለ ወዴትም ልትሄዳችሁ ገባ። ከሱ ጋር ምንም ነገር ማውራት አልፈልግም ዴቭ። ግን አንተ በማከብር መንገድ እስካሁን አክብሬ ያለው። ስለዚህ አሁን ደግሞ ይበቃል። ጊዜያችን እየተሻማችሁ ነው። ፖሊስ ጣቢያ ናችሁ። ፖሊስ ጣቢያ መጣን። እዚህ ስንደርስ ደግሞ አንገባም አላችሁ። ስለዚህ እናንተ ሌላ ነበር እሱ በቃ ተስማሙ እያለ ነው። እናንተ ስብስብ ከማን መስማማት ካቃታችሁ ችግር የለውም። ግን አትሄዷትም። አንተ እንዲሄዱ ነው እንዴ አስማምተ የመጣኸው? በቃ ስለዚህ አትሄዱም። እኛ በቃ አንዴ ያልኩህ አንተ ለምንድን ነው ማሰማኝ? ተረጋጋ። ስማ ባትረጋጋም ከዚህ በኋላ አላዳምጥም። ገባ? እስካሁን ሰምቻለሁ። በቃ አትገባም። መኪና ያለ አይደል? መኪና ውስጥ ግባ። በቃ አንዴ ወደ ቤት ነው እንሄዳለን። ግባ አንዴ። ስማኝ እስካሁን ተረጋግተን አወራን። ገባ? በትክክል ከሆነ አስገባለሁ። አሁን እዚሁ ፖሊስ ጣቢያ ያለው ዳኒ በእናታችሁ ተረጋጉ እናንተ። ሁላችንም የማይሆን ወጥመድ ውስጥ እንዳይገባ ተራራ ነው። አንተ እያናደርከኝ ነው። ረፈው ብያልኩ እኮ ነው። በልኩና አሁኑኑ እንሄዳለን። ሌላ ነገር ውስጥ አታስገባኝ። በገባስ ምን ታመጣለህ? ገባ? እስካሁን ማለት የእሱ ወንድም ነህ ብዬሽ ነው ያከበርኩ። ይበቃል። እና ምን ልትሆን ነው? ናስተኝ እናንተ ልጆች ተረጋጉ። በእናታችሁ ያላችሁበት ቦታ ልክ አይደለም። ዳኒ ተረጋጋ። በቃ ተው። ልክ አይደለም ያላችሁበት ቦታ ነው። በእናትህ እንዴ ሁላችንም እንድንገባ ነው እንዴ? ተው ተረጋጉ። ስባ እስካሁን ዝም ስላልን ማለት ነው አንተ አደገኛ ነህ ማለት አይደለም። ገባ? ታውቃይ በቃ ኖ ወይ ደግሞ አይ ፖሊስ ጣቢያ ካልፈለጉ ወይ ራቅ ብለን እናውራ እንጂ ያለንበት ቦታ ልክ አይደለም። ለማውራት እንደዚህ ለመጫጫህ አይመችም። ስለዚህ እረፉ። ምን አይነት የሆነ ልጅ ነው? ያው አሁን ተነጋግረን ልንስማማ አልቻለም ማለት። ስለዚህ አንድ ነገር አድርገን አይሄዱም የሚለውን ቢያንስ ነገር አስማማለን። በቃ ወደ ቤቱ ይሄዳል። ታዲያ ከእናንተ ጋር ማይሄድ ከሆነ ወደ ቤቱ ይሄዳል። ወደ ቤት ነው የምንሄደው። ወደ ቤት ትሄዳለህ። ወደ ነው የምትሄደው? ለምን እንሄዳለን? ትሄዳለህ አልኩህ ኤፍሬም። እንዴ ምን አባቱ ነው ይሄ? እንዴት ነው የሚያደርገው? እንዴት ትሄዳለህ ወደ ቤት? All right, I see some people. እንዴ ምንድን ነው የምትለው? የፈለግከውን ነገር ወደ ቤት ነው። አብርሃም ግባና ወደ ቤት አብርሃም ካንተ ጋር ሄድ። ሲጀመር አንተ በእግር ነው የምትሄደው። ሲጀመር ለምን ቀላል ነው ኤፍሬም ዳኒ። ሲጀመር ኤፍሬም በእግር ትሄዳታለህ። ተረዳኸኝ አይደለም? እኛ መሄድ ካለብን እኛ ነን የምንሄደው። ወደ ቤት ነው ማደርሳቸው ዛሬ። ሰማኸኝ? እንዴ ምንድነው? ምን ልሁን ነው የምትለው አንተ? ጭራሽ ከሰው ጋር ልትጣላ ነው እንዴ? አንተ እኛን እዚህ ጋር ቁመህ እንዴ? አይሄዱም ዴቭ። ይኸውልህ በጣም እግዚአብሔርን እኛ ሪስፔክት ከማድረግ አንፃር ነው እንጂ ሲጀመር ዳኒ እንደዚህ አይነት ግብ ከኛ ጋር አያስፈልግም። ታውቀዋለህ፣ የማይሆን ነገር ውስጥ ነው የምንገባው። ምን አይነት ጣጣ እንደሚያመጣብህ እኮ ጠንቅቀህ ታውቀዋለህ። ለምንድነው እንደዚህ የምትሆነው? ምንም አታመጪም እስካሁን ማለት ነው። የእሱ ባለቤት ነች፣ እሱ ደግሞ ወንድም ነው ብዬ ነው ያከበርኩት። ምንም ነገር አታመጪም። ገባሽ? በኃይል በጉልበትም ከመጣችሁ ምንም አታመጡም። አታስፈራሪ። አሁንማ ጠንቅቀህ ታውቃለህ። ያለነው ቦታም በጣም አሪፍ ቦታ ነው። አንተ ነው ነገር ለማድረግ በጣም ቀላል ነው። ቀላል ከሆነ የፈለግሽውን ነገር አምጪ ማምጣት አይደለም። እኔ እዚህ ጋር ዝግጁ ነኝ። ገባሽ? አንተ ላይ የሆነ ነገር ማድረግ ብፈልግ ዳኒ ጠንቅቀህ የፈለግሽውን አድርጊ እኮ አያቅተኝም። ምን ማለት ዳኒ ጋር አይደለም እኮ ሩታ ግብ መፈጠር ያለበት ይሄ ልጅ ስለመዳን ነው። በቃ ሩታ ታዩ ዳኒ በቃ ያላችሁ ማን ይፈልጋው ቦታ አለ ብላችሁ አብርሃም
አብራም ይሄን ያዙትና በቃ እንዲሽ ይሄ ነው ሲጀምበረው ስናገር የነበረ ይሄ ነው ያስጨንቀዋል። ታው ስል ይሄ ነበረ ይሄ ነው። ይሄን ሁሉ ያንተ ስራ ነው። እሺ ዞር በላ ተገደ ሲጀምር ዞር በላ አሁን ሐኪም ቤት መሄድ አለበት፣ መታየት አለበት ሲጀመር። አብራም ይሄንን ሁሉ ነበር የምፈራው ነው። አብራም ወይኔ ወንድሜ ወይኔ ምን ይሻለኛል እኔ? ኧረ በእናታችሁ ዳኒ አይለቀውም። ቆይ ወይ ሆስፒታል እንውሰደው ካለ ችግር የለውም። እንውሰደው እዛም ቢሆን አይደለም። ቆይ ለምን አናነሳ እኮ እሺ ስለሚዞር ቆይ እንዲረጋጋ አይ ቆዩ እንዲረጋጋ እኮ ነው። እስኪ ከለቀቀው ካልተረጋጋ ምን ያድርጋል? ሐኪም ቤት እኮ ነው ሜዳ ነው ከነሽ ሩታ ከለቀቀው ብዬ ነው ትንሽ ንፋስ እንኳን ብዬ ነው። እንዲረጋጋ አንዴ ተረጋጉ። ቆይ አብርሽ ስማኝ፣ እኔን ስማኝ። ልተነስ አንዴ በቃ እንሂድ፣ ሐኪም ቤት ዘለው እንሂድ። አብርሽ ወይኔ ጉድ! ክፈችልኝ፣ ነይ ክፈችልኝ። እግር ጋር በቃ እንሂድ። ግባ አንተ እዛው። ይሄንን ሁሉ ያንተ ስራ ነው ሲጀመር። በሰላም ብንሄድ ሁሉ አይፈጠርም ነበር። ልጄን ስጭኝ። ወይኔ ጉድ ፈላ። ቆይ ብድግ አድርጉልኝ አንዴ። ይዤዋለሁ። ኤፍሬም ግባ። በቃ ግባ። እንከታተልሽ ማን ግን አሩታ ቲቪሽ እዚህ ጋር እዚህ ያለው ግቡ። በቃ ሄርሚ ለጊዜ በቃ ነሽ ታርገው። ቆይ አይደለም ቁጭ ብሏል እኮ አንዴ። እንዴ ተረጋግቷል እኮ እንደዚህ ሆኖ ልጁ ምንድን ነው ውሃ የሚጠጣው? ሲጀመር ያንተ ስራ ነው። ይሄንን ሁሉ ምንድን ነው የሚጠጣው? መኪናውን ገብተህ እንዳልኝ በእናትህ አንተ። እንዴ ምንድን ነው የሚጠጣው ውሃ? አብርሽ ምንድን ነው አብርሽ? ምን ነው መኪና ውስጥ ገብተህ እንዳውጣ በእናትህ አንተ አስወጣን እንዴ? ና እሺ፣ ወደዚህ ጋር አስጠጋልኝ። ና እኔ ላይ ደገፈኝ። ወይኔ ጉዴ! እኔን እሺ፣ ወይኔ ጉዴ!